ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። እንግዲህ ተምኔሉ ላይ እንደተመለከታችሁት ዛሬ ችግር ተፈጥሯል ብያችሁ ነበርና ያው ከዚህ በፊት እንደነገርኳችሁ የኔ ዶሮች 1000 ናቸውና ከ1000 ዶሮ ላይ የማገኘው ምርት የነበረ 80% ማለት 800 እና ከዛ በላይ 850 እንደዛ ነበረ ማለት ከ800 በላይ እንቁላሎችን ይጥሉ ነበር ከዚህ በፊት ማለት ነው፣ ችግሩ ከመፈጠሩ በፊት። አሁን ደግሞ ያለበት ደረጃ 25% ብቻ ነው እየጣሉ ያሉት። ከ25% እስከ 30% ባለው ብቻ ነው እየጣሉ ያሉት። ያ ማለት 800 እና ከ800 በላይ ይጥሉ የነበሩት አሁን ላይ እየጣሉ ያሉት 300 እና ከ300 የወረደ ነው። ከ300 ከፍ ያላለ ከ300 ግን ከ250 እስከ 300 የሆነ አይነት ምርት ነው እየሰጡ ያሉትና ይሄ ችግር የተፈጠረበትን ማለት ችግሩ የመጣበትን ነገርና እንዴት ሶልቭ እንደሚደረግም አብረን የምናይ ይሆናል ማለት ነው። ችግሩን ሶልቭ ለማድረግ እየሞከርኩ ነው። ያው ማረግባቸው መንገዶችም እዚሁ ላይ ያስረዳችኋለሁ ማለት ነው። ችግሩ የሚፈጠረው ከዚህ በፊት እንደምናገረው ዶሮቹ በጣም ሴንሲቲቭ ናቸው። ትንሽዬ ማለት እኛ ማሳል እንኳን ካለብን እኛ ላይ እያሳለን እያስነጠሰን እንኳን ከሆነ እነሱ ጋር ገብተን ማስክ ሳናረግ የምናስልና የምናስነጥስ ከሆነ ያ የያዘን ጉንፋን የያዘን የሆነ ነገር ሊሆን ይችላል። ወደ እነሱ የመጋባት እድሉ ሰፊ ነውና ከዚህ በፊት የነበረችው አጋዤ ደግሞ ትንሽ ንጽህና የጎደላት ነበረና ያው ደጋግሜ እየነገርኳት ነበረ። አጋዥ ይሄ ማስወጣት ደስ አይለኝም። የሆነ ያለውን ነገር ማስተካከል ነው የምወደውና አስተካክያት እንድንቀጥል ፈልጌ ያው ንጽህናዋን በደንብ መጠበቅ እንዳለባት ማስተካከል እንዳለባት እየነገርኳት ነበረ። ያው በነግራትም ግን ማድረግ አልቻለችምና በዛ ምክንያት ማለት ጉንፋን ይዟት ማስክ ሳታረግ በመግባት የራሱ ይሄ እጇን ማለት ወደ ዶሮች ቤት ስንገባ ኬሚካል መርገጥ አለብን፣ እጃችን መታጠብ አለብን። እጃችን በኬሚካል ለእጃችን የማይጎዳ ኬሚካል አለ፣ በሱ ማሸት አለብን እጃችንና ያንን ነገር በጥንቃቄ አታደርግም ነበረና ከዛ አንጻር ነው በሽታ የተከሰተው። የበሽታው አይነት አይቪ ይባላል። አይቪ የዶሮ ጉንፋን ነውና የሚያጠቃውም ደግሞ የእንቁላል የሚጥሉበት የሚሸከመውን ከረጢታቸውን እሱ እንቁላል መሸከም እንዳይችል ነው የሚያደርገውና የዚህ አይነት ነገር ነበር ያጋጠመኝ። ከዛ ባለፈ ደግሞ መኖ መምረጥ አለብን ማለት ከዚህ በፊት መኖች እንዴት እንደምጠቀም ነግሬያችኋለሁና የተጠቀምኩት መኖ ሁሌ አንድ ብራንድ የምትጠቀሙ ከሆነ ሁሌ ጥራቱ አንድ አይነት ነው ማለት አይደለም። ይወርዳል፣ ጥራቱ ዝቅ ይላል። አንዳንድ ጊዜ ደግሞ በጣም አሪፍ ይሆናልና ያም ነበርና ቼክ ማድረግ ነበረብኝ። የመኖ ልዩነትም አይቻለሁ። ችግሩ ያው ማለት እነሱ ላይ የነበረው ነገር ተደራራቢ ስለሆነባቸው አንደኛ ንጽህና ለመጠበቁ አለ፣ ሁለተኛ ደግሞ መኖ ላይ ደግሞ ትንሽ የወረደ ነገር አይቻለሁ። ከዛ ነገር አንጻር ያው በሽታው ሊከሰት ችሏል ማለት ነው። ያው በሽታውን ሶልቭ ልናደርግበት የምንችለው መንገድ ደግሞ አንደኛ ከእኔ በፊት ዶሮ ላይ ይሰሩ የነበሩ ሰዎችን አማክራለሁ። የተሻለ ነገር ካለ ማለት ማድረግ ያለብኝ ነገር ካለ እኔ ከማቀው ውጪ ከነሱ ምክር አገልግሎቶችን ተቀብዬ ያው ንጽህናቸውን መጠበቅ ነው ዋናው። እሱን ደግሞ ራሴ የማቀው ነገር ነውና ያንን ነገር በራሴ ማለት ላጋዥ ትቼ ሳይሆን ራሴ ለማድረግ እየሞከርኩ ነው። ከዛ በተጨማሪ ደግሞ የሚገዙ የሚሰጡ መድኃኒቶች አሉ፣ የዶሮ መድኃኒት። እነዛንም ገዝቼ ቪታሚኖችንም ገዝቼ በሚቀጥለው ቪዲዮ ቪታሚኖቹ እንዴት እንደሚሰጡ እሰራላችኋለሁ። እነሱን ነገሮች ለመስጠት ሞክሬያለሁ። ያው ዛሬ ቢያንስ ከትናንትና የተሻለ ነገር አይቻለሁ። ማለት ከዚህ በፊት የነበረው ኢቭን ካለው ላይ መቀነስ ነው እንጂ መጨመር አይታይባቸውም ነበረ። አሁን ግን ራሴ መቆጣጠር ከጀመርኩ በኋላና ነገሮችን ለማስተካከል መሮጥ ከጀመርኩ በኋላ የተሻለ ነገር አይቻለሁ። የተሻለ ነገር ማለት ያው ከፍተኛ መጨመር ላይሆን ይችላል፣ ግን የመጨመር ለውጥ የመጨመር ተስፋን ማየት ራሱ ያው አሪፍ ነገር ነው ብዬ ነው የማስበውና
ትናንት ይሄን ቪዲዮ በመቀርጽበት ሰዓት በነበረው ሁኔታ አልহামዱሊላህ የተሻለ ነገር ተስፋ የሚሰጥ ይሄ ለመሻል ለመነሳት ተስፋ የሚሰጥ ነገር አይቻለው ማለት ነው። ያው ግን ደግሞ ምንም ይሁን ነገሮችን ሲከሰቱ ተረጋግታችሁ ማየት ይሄ ደንግጦ ከመሯሯጥ ይልቅ ተረጋግታችሁ ችግሩንና ችግሩን ሶሉ የምታረጉበትን መንገድ ማስተዋል እንዳለባችሁም በዚህ አጋጣሚ ልትማሩ ይገባል። ምክንያቱም አንዳንድ ጊዜ ቸኩለን ማድረግ ያለብንን ማለት ለማድረግ ስንሮጥ ማድረግ ያለብን ምን እንደሆነ ሳናውቅ እንሮጣለንና ያ አይነት ነገር እንዳይከሰትና በሽታውና መድኃኒቱ የተምታታ አይነት መልስ እንዳይኖረው በመጀመሪያ ማድረግ ያለባችሁ መረጋጋትና ማስተዋል ነው። ካስተዋላችሁ በኋላ ያው ችግሩንና መፍትሄውን ካወቃችሁ በኋላ ነው ወደዛ በተረጋጋ መንገድ መሄድ የሚገባችሁ ብዬ የማስበው። በተረፈ ደግሞ ለአጋዥ ስትተው ያው አይ ኖ ሌላ ስራ ሊኖራችሁ ይችላል፣ ሌላ ቢዚ የሚያረጋችሁ ነገር ሊኖር ይችላል። ግን በተቻላችሁ አቅም እናንተም ለመቆጣጠር እንትን ማለት አለባችሁ። እናንተም የሆነ ማለት ይሄ ችላ ብላችሁ አጋዥ ስላለ ብላችሁ ልትተው አይገባም። በተቻላችሁ አቅም በካሜራም በተለያዩ መንገዶች ቼክ ማድረግ ያለባችሁን ነገር ቼክ አድርጉ እና ልክ እንደኔ ደግሞ አትዘናጉ። ማለት አሁን ሰራተኛ ወይም አጋዥ ማባረር ይሄ መስደድ አልወድም፣ አስተካክሎ መቀጠል ነው የምወደው። ያ ነገር አሁን ላይ እኔም በጣም ጎድቶኛል። ማለት እንደ ሚስቴክ ነው የቆጠርኩት። ከዚህ በፊት ሁሌም ቢሆን አስተካክያቸው መቀጠልን ነው የምመርጠውና ለዛ ያንን ለማድረግ ስትጥሩ ደግሞ እናንተ በሆናችሁት ልክ እነሱ አይረዷችሁምና ያን ነገር ቶሎ አያስተካክሉም። ይሄን ያክል በዚህ ደረጃ ደግሞ ኪሳራ ሊያመጣ ወይም ደግሞ ከባድ ችግር ሊያመጣ ይችላል ብለው ላያስቡ ይችላሉና ያን ነገር በመረዳት ያው ማድረግ ያለብንን ነገር ከማድረግ ወደ ኋላ እንዳንል የሚለውን ነገር አስተምረውኛል ለኔ ለራሴ ማለት ነው። እና እናንተም በዚህ ጉዳይ ላይ መዘናጋት እንደሌለባችሁ። ምክንያቱም ያው አንዳንድ ጊዜ እኛ ያቆምነው ነገር ሲኖር ነው ከኛ ስር ደግሞ ሰው ሊኖር የሚችለውና ያንንም መዘንጋት የለብንም ብዬ አስባለሁ። በተረፈ ዛሬ እንግዲህ ስለ አይቢ በሽታ ጥያቄ ካላችሁ አሁንም መጠየቅ ትችላላችሁ። በሚቀጥለው ቪዲዮ ደግሞ ያው መድኃኒቶቹን እንዴት እንደምሰጥ እንዴት አድርጌ እንደምቀላቀላቸው ምን መድኃኒቶችን እንትን እንደሚሉ ማለት እንደሚወስዱ ክትባታቸው ምን እንደሆነ በደንብ አድርጌ ቪዲዮ ሰራላችኋለሁ ማለት ነው።
እንደነገርኳችሁ የበሽታው አንዱ ምልክት ደግሞ የምግብ ፍላጎታቸው መቀነስ ነውና በጣም የምግብ ፍላጎታቸው ወርዷል። አሁን ላይ ምግብ እንዲወስዱ የሚሰጥ አቸቶ አለና አቸቶ ያው ጨጓራቸውን ባዶ እንዲያደርገውና የረሃብ ስሜት እንዲሰማቸው ለማድረግ የሚሰጥ መድኃኒት ነውና እሱን ከሰጠኋቸው በኋላ ነው የተወሰነ እየበሉልኝ ያሉት። ከዛ ባለፈ ደግሞ አዲስ ምግብ ሲመጣ ያው ተንሰፍስፈው የመብላት ነገር እንደ ድሮ ባይኖራቸውም አሁን ላይ እንደ አዲስ የገባ ሲመስላቸው ግን ስለሚበሉ እንደምታዩት የምግባቸውን እቃ እየነካካሁላቸው አዲስ የመጣ አስመስለዋለሁ ማለት ነው። አዲስ እያረኩላቸው እያስመሰልኩኝ በዚህ መልኩ ነው ትርኢት እያደረግኳቸው ትንሽም ቢሆን ምግብ እየወሰዱ ያሉት። እንግዲህ ያው የተሻለ ትሪትመንት የምታውቁ ሰዎችም ደግሞ ኮሜንት ላይ አስቀምጡልኝ። ያው ሙሉ ለሙሉ እየተማማርን ስለሆነ የምንቀጥለው እኔ ብቻ አይደለሁም የዚህ እውቀት ያለኝና እውቀት ያላችሁን ሰዎች ኮሜንት ላይ አይ ነበርና የተሻለ ነገር መሆን አለበት ወይም ደግሞ እንደዚህ ይሄ መፍትሄ ነው የምትሉ ሰዎች ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ግን ቤታችን ቀዝቅዟል። ያው ረመዳን ስለሆነ ስራ እንደሚበዛባችሁ አውቃለሁ እና ከዛ አንጻር ነው ብዬ ያን ያክል የወቀሳ እንትን አላቀረብኩባችሁም። ያው ግን ቤታችን ቀዝቅዟል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤታችን ወደ ነበረበት ቪው ወደ ነበረበት ከፍታ እንዲመለስ ሁላችንም የበኩላችን እንወጣ። ወዳችኋለሁ። ባይ